ቀላል ተሽከርካሪዎች፣ ከባድ ተሽከርካሪዎች እንዲሁም ማሽነሪ ተሽከርካሪዎች ላይ ደግሞ ኤሌክትሪክ ሲስተም ያላቸው ልዩነት እንዲሁም ደግሞ ያላቸው ሚና ምንድነው? ከባድ ማሽኖች ላይም ከባድ መኪኖች ላይም እንደዚሁ ኤሌክትሪክ ሲስተም እንጠቀማለን። እንደው በአጠቃላይ በሁለት ብንከፍለው በቀላል ተሽከርካሪ ላይ ለምሳሌ ሞተር የምንለው ክፍል ወይም ደግሞ ኢንጂን የምንለው ፓርት አለ። ያ ፓርት የመኪናው ወይም ደግሞ የተሽከርካሪው ዋና ክፍል ነው። በዋናነት ሁለት የኤሌክትሪክ ዩኒቶች ያንን ክፍል ያንቀሳቅሱታል። ለምሳሌ ሞተሩ ለመነሳት በምናደርገው ዝግጅት ላይ ስታርተር ሞተር የምንለው ወይም በሎካል አጠራር ሞተሪኖ የምንለው ክፍል የሞተሩን ክራንክሻፍት ወይም ደግሞ የሞተሩን ሪንግ ጊር ፍላዊል የምንለውን ጊር በማሽከርከር ሞተራችን የመጀመሪያ አሽከርክሪቱን ወይም የመጀመሪያ የመነሳቱን ራን የማድረጉን ሲስተም የሚሰራልን ሞተሪኖ ወይም ስታርተር ሞተር የምንለው ክፍል ነው። ያ ክፍል ደግሞ በባትሪ አማካኝነት በኢግኒሽን ኪ ወይም ደግሞ በቁልፍ አማካኝነት ሞተሩ እንዲነሳ ያደርጋል። ያ አንደኛው የኤሌክትሪክ ክፍል ነው። ሁለተኛው ደግሞ ያ የምንጠቀምበት ሞተሩ ላይ ያለው ባትሪን ቻርጅ የሚያደርግልን ኦልተርኔተር ወይም ደግሞ ዲናሞ የምንለው ክፍል አለ። ያ ዲናሞ ወይም ኦልተርኔተር የምንለው ፓርት የመኪናውን ባትሪ ቻርጅ የሚያደርግልን፣ ባትሪው ብዙ ኤሌክትሪክ ሲስተም ስለሚጠቀም ዲስቻርጅ ይሆናል። ያ ዲስቻርጅ የሚሆነው ባትሪ ቶሎ ብሎ ቻርጅ እያደረገ የሚሞላልን ክፍል ኦልተርኔተር ብለን እንጠራዋለን። ሞተሩ ላይ የተለያዩ ሴንሰሮች አሉ። ሴንሰር ማለት ፊዚካል ፓራሜትርን ወደ ኤሌክትሪካል ፓራሜትር ኮንቨርት የሚያደርግልን ዩኒት ነው። ለምሳሌ ሙቀት ሊሆን ይችላል፣ ፕሬሸር ሊሆን ይችላል፣ ስፒድ ሊሆን ይችላል። እነኚህን ፊዚካል ፓራሜትሮች ወደ ኤሌክትሪካል ፓራሜትር ኮንቨርት የሚያደርግልን ዩኒት ነው ሴንሰር የምንለው። ለምሳሌ ኦይል ፕሬሸር ሴንሰር ስንል ሞተሩ ላይ ኦይል ይጠቀማል። ለሉብሪኬሽን ሲስተም ኢንጂናችን ኦይል ይጠቀማል። ያ ኦይል ግፊት አለው ወይም ደግሞ ፕሬሸር አለው። ያ ፕሬሸር 4 ባር ማክሲመም ፕሬሸር ሲሆን ሎ ፕሬሸሩ ደግሞ 2 ባር ነው። ከዛ ካነሰ ሞተራችን ስታክ ስለሚያደርግ ወይም ደግሞ ሞተራችን ላይ አደጋ ስለሚያስከትል ኦይል ፕሬሸር ሴንሰር የምንለው ዩኒት ያንን ፕሬሸር ትክክል መሆኑን ሜጀር እያደረገ ለሞተሩ መቆጣጠሪያ ክፍል ይልክልናል ማለት ነው። የኤሌክትሪክ ክፍሎች ምንድን ናቸው? በማሽነሪ እና በተሽከርካሪ የተወሰነ ልዩነት አላቸው። በማሽነሪ ላይ ያው ብዙ ጊዜ ማሽን ሃይድሮሊክ ሲስተም ነው የሚጠቀመው። ሃይድሮሊክ ሲስተም ላይ ደግሞ እንደ ሴንሰር አይነት ኤሌክትሪክ ዩኒቶች አሉት። ሶሎኔድ ቫልቭ የምንላቸው ዩኒቶች አሉት። እንደገና ደግሞ እዛ ኤሌክትሪክ ተሽከርካሪ ላይ ያሉ አይነት ወይም ደግሞ በኢንጂን የሚሰሩ ተሽከርካሪ ላይ ያሉ አይነት ስታርተር ሞተር እና ባትሪ ኦልተርኔተር አለው።